ቅዳሜና እሁድ ለምን አንጾምም? አህዛቦች ለምን ቅዳሜና እሁድ አትጾሙም? ለምን ምግብ ትበላላችሁ ብለው ጠየቁኝ። እኔም በማውቀው ልክ መለስኩላቸው። ግን ደግሞ ሊቀበሉኝ አልቻሉም ይላል ጥያቄው። እግዚአብሔር ይስጥልኝ። ይህንን መልእክት ለሁሉም ሰው ሼር፣ ኮፒ ሊንክ እያደረጋችሁ አድርሱልኝ። የሊቀ ነቢያት የቅዱስ ሙሴን ፊልም ማየት ለምትፈልጉ ብዙ ሰዎች ጥያቄ ይጠይቃሉ። ፕሮፋይል ስር ባለው የቴሌግራም ሊንክ እየገባችሁ ይሁ እዛ አስቀምጬላችኋለሁ ማለት ነው። ወደ ጥያቄው ስንመጣ እኛ ክርስቲያኖች በጾም ወራት በማንኛውም ጊዜ ቅዳሜና እሁድ አንጾምም። ቅዳሜ ከዓመት አንዴ ነገ ትንሣኤ ሊሆን እንደ ዛሬ እንጾማታለን፣ ከዓመት አንዴ ማለት ነው። ከዛ ውጭ ግን አንጾም። ለምን ስንል ቅዳሜ እግዚአብሔር አምላክ ሰማይና ምድር ሰራዊቶቻቸውን ሁሉ ፈጥሮ ቅዳሜን ዕለተ ቅዳሜን ሰንበትን ማለት ቀዳሚ ሰንበትን ማለት ነው ባርኳታል፣ ቀድሷታል። በዛችም ቀን ፍጥረት አልፈጠረም፣ እነሆም አርፎባታል። የሰው ልጆች እናንተም ከስራችሁ ሁሉ እረፉ ሲል ማለት ነው። እሁድ ደግሞ ጌታችን ኢየሱስ ክርስቶስ ብርሃነ ትንሣኤውን ለዓለም የገለጠበት፣ እኛ የሰው ልጆች ሙተን እንደማንቀር ያረጋገጠበት፣ ደስታችንን ያየንበት፣ የትንሣኤያችንን በኩር ያየንበት ስለሆነ በዕለተ ሰንበት ማለትም ሰንበተ ክርስቲያን እሁድ አንጾምም ማለት ነው። መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 እስከ 3 እንዲህ ተብሎ ተጽፏል። ሰማይና ምድር ሰራዊቶቻቸውም ሁሉ ተፈጸሙ፣ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ አረፈ፣ እግዚአብሔርም ሰባተኛውን ቀን ባረከው ይላል። አረፈ የሚለውን ቃል በሌላ ቃል እንዳተረጉሙትኝ፣ ምክንያቱም አሕዛብ ወገኖቻችን በሌላ እየቆለመሙ ስለሚጠቀሙት ማለት ነው። እናንተ የሰው ልጆች እረፉባት ለማለት ነው እንጂ እግዚአብሔር ድካም ኑሮበት አይደለም ማለት ነው። እነሆ የእረፍት ቀን ስለሆነች ነው ማለት ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይ እንዲህ ይላል፣ የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ስራ፣ ተግባርህንም ሁሉ አድርግ፣ ሰባተኛውን ቀን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር በ6 ሰማይና ምድር ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏለን። ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታል ይላል። ስለዚህ ሰንበት ምንም አይነት ስራ አይሰራበትም ከመንፈሳዊ አገልግሎት ውጭ ማለት ነው። ጾምም በዚህ ቀን አይጾምም ማለት። ሁለተኛ ሰንበተ ክርስቲያን እሁድ ነው። እሁድንስ ለምን አንጾምም ስንል ኢየሱስ ክርስቶስ ብርሃነ ትንሣኤውን ለዓለም የገለጠበት ቀን፣ ሁለተኛ የሰው ልጆች ትንሣኤ ሙተን እንደማንቀር ትንሣኤና ሕይወት እኔ ነኝ ብሎ የተናገረውን ቃል በተግባር የፈጸመበት ቀን ነው። እንዲሁም የፍርድ ቀን ምሳሌ ነው እሁድ ማለት። ራዕየ ዮሐንስ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ ይላል ባለ ራዕዩ ቅዱስ ዮሐንስ ማለት። ዕለተ እሁድ ትንሣኤያችንን ያረጋገጥንበት፣ የትንሣኤያችንን በኩር ያየንበት፣ ሙተን እንደማንቀር ያረጋገጥንበት፣ ዘላለማዊ ሕይወት እንዳለን ያወቅንበት ዕለት ነው ማለት። ስለዚህ ዕለተ እሁድ ማንጾምበት ምክንያት በዚህ ነው ማለት ነው። ሁለተኛ ዕለተ እሁድ ኢየሱስ ክርስቶስ ለፍርድ የሚመጣባት ቀን ዕለተ እሁድ ናት ማለት ነው። ፍርድ የሚሰጠው በዕለተ እሁድ ነው። ሁሉም ሰው እንደ ስራው የሚያገኝበት፣ ለሁሉም ሰው እንደ ስራው ዋጋውን ለመስጠት የሚመጣበት ቀን ስለሆነ እሁድ አንጾምም ማለት ነው። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እንዲህ ተብሎ ተጽፏል፣ እነሆ በቶሎ እመጣለሁ፣ እያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። ስለዚህ የፍርድ ቀን ምሳሌ ስለሆነ አንጾምም ማለት ነው። ሌላኛውና ሶስተኛው ቅዳሜና እሁድ የገነት መንግስተ ሰማያት ምሳሌ ናቸው። በገነት መንግስተ ሰማያት ድካም የለም፣ መራብ መጠማት የለም። መራብ መጠማት የለም ስል በዛ ምግብና መጠጥ አለ እያልኩ አይደለም። ምግብና መጠጣችን እኛ በዛ እግዚአብሔርን ማመስገን፣ እንደ ቅዱሳን መላእክት የቅዱሳን መላእክት ምግብና መጠጣቸው መዘመርና እግዚአብሔርን ማመስገን ነው። እኛም በዛ እና ማመስገን ለእግዚአብሔር መዘመርና ለእግዚአብሔር መስገድ። እነሆ 1000 ዘመን አልፎ ለዘላለም ለማይገደብና ለማይቆጠሩ ዘመናት ከእግዚአብሔር ጋር የምንነግስበት ምሳሌ ናቸው ሁለቱ ማለት ነው። ስለዚህ በእነዚህ ቀናት አንጾምም ማለት ነው። ምክንያቱም ጾም ስራ ነው። እግዚአብሔርን ማምለክ ስራ ነው፣ እነሆ ስራ ነው። ስለዚህ ጾም ደግሞ ስራ ነው። መድከም ካለ መራብ መጠማት ካለ እነዚህ ስራ ናቸው ማለት ነው። ስለዚህ ቅዳሜና እሁድ በእነዚህ ምክንያት አንጾማቸውም ማለት ነው። እግዚአብሔር ይስጥልኝ። የተረፈውን ከአባቶች እየሄዳችሁ ተማሩ እና ደግሞ ሁልጊዜ ፖስት የማደርገውን ነገር ስለምታዩልኝ አመሰግናለሁ። አንዳንድ ነገሮች ፖስት ሳደርግ ድምጻቸው አይሰማም እና መፍትሄው ሼር ኮፒ ሊንክ ማድረግ ነው ተብያለሁኝ። ኮፒ ሊንክ እንድታደርጉልኝ። በተረፈ እግዚአብሔር ይስጥልኝ። ክርስቲያኖች በጾም ጊዜ ስጋ ለምን አንመገብም ይላል ጥያቄው። እግዚአብሔር ይስጥልኝ። ይህንን መልእክት ለሁሉም ሰው ሼር አድርጉ። እኛ ክርስቲያኖች ከዓለም ከመናፍቃና ከአህዛብ ለየት ያለ ሕግና ስርዓት አለን። ይህም የሆነበት ምክንያት ሃይማኖታችን እግዚአብሔር በመጀመሪያ በመላእክት መካከል መሰረታል። ከዛም ለአዳም በገነት ተሰጠ። የዘመኑ ፍጻሜ በደረሰ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ
በቀራንዮ አደባባይ የምድር እምብርት በሆነችው ተሰቅሎ የሰው ልጆችን አዳነ። እስካሁንም ድረስ እስከ ዓለም ፍጻሜም ድረስ ይቀጥላል። ከአሕዛብና ከመናፍቃን የተለየበት ምክንያት ስንጾም ስርዓት አለን። ካለባበሳችን ካነጋገራችን ጀምሮ ስርዓትና ሕግ አለን ማለት ነው። በጾም ወራት እኛ ክርስቲያኖች ስጋ አንበላም፣ ወተት አንጠጣም፣ ቅቤ የገባበት ማንኛውም ነገር አንመገብም። ከዘፈን ከጭፈራ ካሉባልታ ወሬ ከሃሜ ከነዚህ ሁሉ እንከለከላል። ባልና ሚስትም አብረው መተኛት አይችሉም ማለት ነው። አንዳንድ ሰው እኛ የምንጾመው ስጋና ወተት እንጂ ጾም የማይመስለው ሰው አለ። አስተውሉ ክርስቲያኖች፣ እኛ የምንጾመው ስጋና ወተት አይደለም። የምንጾመው ጾም ነው። ስጋና ወተት ቅቤ፣ የስጋና የወተት ተዋጽኦ የሆኑት ነገሮች ግን በጾም ወራት የማንመገባቸው ምግቦች ናቸው ማለት ነው። በጾም ጊዜ የተከለከሉ ምግቦች መጽሐፍ ቅዱስ እንዳንበላቸው የከለከለን ምግቦች ናቸው እንጂ የምንጾመው እነሱን አይደለም ማለት ነው። ምክንያቱም በአሕዛብ መንደር አንዳንድ ጥያቄ ይመጣል። ጥያቄው ምንድነው የሚለው? ክርስቲያኖች እኮ የሚጾሙት ስጋና ወተት ነው እንጂ ሌላውን ችግር የለባቸውም ይላሉ። ውሃ ይጠጣሉ፣ እነሆ ቂጣ ይበላሉ፣ እንጀራ በወጥ ይበላሉ፣ ስጋና ወተት ብቻ ነው የሚከለከሉት። ይሄማ ምን ችግር አለው ይሉናል። እንደዛ የሚያስብ ሰው ግን የተሳሳተ ሐሳብ ነው። እንደዛ አይደለም። እኛ የምንጾመው ስጋና ወተትን አይደለም። ስጋና ወተት በጾም ወራት ማንመገባቸው ምግቦች ናቸው ማለት። ማንመገባቸው ለምንድን ነው? መጽሐፍ ቅዱስ ስለነሱ ምን ይላል ስንል በመዝሙረ ዳዊት ምዕራፍ 108 ቁጥር 24 ላይ እንዲህ ተብሎ ተጽፏል። ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ ይላል። ስለዚህ ቅቤ ከወተት የሚወጣ ነገር ነው። ወተትና ስጋ ለሰው ልጅ ለስጋ ኃይል ሰጭ የሆኑ ምግቦች ናቸው። ስለዚህ ኃይል ሰጭ ከሆነ ምግብ ከማንኛውም ነገር እንከለከላለን ማለት ነው። ስጋና ወተት እየጾምን ውለን ስጋና ወተት የምንመገብ ከሆነ በተራበው ሰውነታችን ልክ ያን ነገር ሰውነታችን ሲያገኝ ሰውነታችን እየወፈረ ደማችን እየሞላ ነው የሚሄደው ማለት ነው። በዚህ ምክንያት ስጋና ወተት አንመገብም ማለት ነው። ሌላኛውና ሁለተኛው ነገር ስጋና ወተት የማንመገብበት ወተት የማንጠጣበት ባልና ሚስት አብረው የማይተኙበት ምክንያት ለእግዚአብሔር የፍቅር መግለጫ ነው ማለት ነው። እነዚህ ተወዳጅ የሆኑ ነገሮች ናቸው። ስጋና ወተት ቅቤ ለሰው ልጅ ኃይል ይሰጣሉ ተብለው የሚበሉ ምግቦች ናቸው። ስለዚህ በጾም ወራት እነዚህን ነገሮች እንከለከል። ለምንወደው አምላክ ስንል የምንወደውን ነገር እንኳን እየተውን እንደሆነ እንገልጻለን ማለት ነው። ባልና ሚስት አብረው የማይተኙበት ምክንያት ደግሞ ኃጢአት ሆኖ አይደለም። ነገር ግን በጾም ወራት ስጋና ወተት ቅቤ እንዲሁም ባልና ሚስት አብረው ከመተኛት የምንከለከልበት ምክንያት የምንወደውን ነገር ለምንወደው አምላካችን መተዋችንን ለማሳየት ነው ማለት ነው። 3 ደቂቅ በመጽሐፍ ቅዱስ በትንቢተ ዳንኤል ስናነብ ቆሎ ነበር የሚመገቡት ማለት ነው። ስለዚህ ክርስቲያን በጾም ሰዓት እንጀራ በጨው ቂጣ በጨው ከተቻለ ማለት ነው የሚመገበው ቆሎ ነገር ነው የሚመገበው። ለስጋ ኃይል የሚሰጥ ነገር አንመገብም ማለት ነው። ወደ አሕዛብ መንደር ስንሄድ በጾም ጊዜ ሴት መገናኘት ይችላሉ። የፈለጉትን ይበላሉ። እስከ ንጋት 10 ሰዓት ድረስ ሲመገብ ሲሸቀሽቅ ሲያስገባ ያድርና ተኝቶ ብሎ ጾም ነው ይላል። ይሄማ ጅብ ሲያረግ የለም። ጅብም እኮ እንደዚህ ነው። ጅብ አዳሩን ሲበላ ያድራል። ከዛ ሊነጋጋ ሲል ጎህ ሲቀድ ወደ ጫካ ይገባል፣ ተኝቶ ይውላል። ከዛ ማታ ይወጣል ሊያድን ማለት ነው። ጅብም እንደዚህ ነው የሚያደርገው። አሕዛብና ጅብ የሚያመሳስላቸው በዚህ ነው ማለት ነው። እኛ ግን እግዚአብሔር ይመስገን ክርስቲያን ላደረገን አምላክ መታደል ነው። እኔ ምን ጊዜም ማተብ ያሰረ ሰው ሳይ በጣም መንፈሴ ነው የሚታደሰው። እውነቴን ነው የምላችሁ ማለት ነው። ስለዚህ እኛ ስጋ ማንበላው ምክንያት ስጋው ችግር ኑሮበት ሳይሆን ወተቱ ችግር ኑሮበት ኃጢአት ኑሮበት ሳይሆን እነዚህ ነገሮች ለስጋ ኃይል ስለሚሰጡ ነው፣ ለስጋ ደም ስለሚሞሉ ነው። ስለዚህ ኃይል ከሚሰጡ ነገሮች ስጋችንን አሸንፈን አድክመን ነፍሳችንን ለእግዚአብሔር ለማስገዛት ስንል ስጋና ወተት ቅቤ አንመገብም። እንዲሁም ከምንወዳት ሚስትና ከምትወጂው ባልሽ ጋርም አብረሽ አትተኝ። ቅዱስ ያሬድ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ አንደበት ይጹም፣ ጆሮ ይጹም፣ ዓይን ይጹም፣ እንዲሁም አእምሮ ይጹም ይላል። በሐሳብ ምኞት እንዳትመኝም ጭምር ማለት። የያዕቆብ መልእክት ምዕራፍ 1 ቁጥር 15 ላይ እንዲህ ተብሎ ተጽፏል። ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ስለዚህ ከምኞት፣ ከጭፈራ፣ ሙዚቃ ከማዳመጥ፣ ከሐሜት፣ ከውሸት፣ ከዘረኝነት ከእንደዚህና ከተለያዩ ነገሮች በጾም ጊዜ እንከለከላለን። በጾም ጊዜ ባይሆን በማንኛውም ሰዓት በብሎት ሰዓትም እንከለከላለን ማለት ነው። እና ይሄንን ይመስላል እንግዲህ። የጎደለውን እግዚአብሔር ይሙላው። ከአባቶች የሄዳችሁ ተማሩ። እግዚአብሔር ይስጥልኝ።